ሰላም እንዴት ናችሁ የቻናላችን ቤተሰቦች? ዛሬ ደግሞ ስለሚጥል በሽታ ወይም ኤፒሌፕሲ ትንሽ ጠለቅ ብለን እናወራለን። ርኩስ መንፈስ ነው፣ ሰውየው ታንቋል የሚሉትን ወሬዎች ወደ ጎን አድርገን ዛሬ በግልጽ በሳይንሳዊ መንገድ እንጨዋወታለን። መጀመሪያ እስኪ ከቁጥሮቹ እንነሳ። በዓለም ላይ ከ50 ሚሊዮን በላይ ሰዎች በዚህ በሽታ ይጠቃሉ። የሚገርመው ግን ከነዚህ ውስጥ 80% የሚሆኑት የሚገኙት እንደኛ ባሉ በማደግ ላይ ባሉ ሀገራት ነው። በሀገራችንም በየዓመቱ ከ1000 ሰዎች ውስጥ በአማካይ እስከ 10 የሚሆኑት አዲስ ተጠቂዎች ይሆናሉ። ይሄ ቁጥር የሚያሳየን በሽታው በቤታችንና በጎረቤታችን ያለ ሁላችንም ልናውቀው የሚገባ ጉዳይ መሆኑን ነው። ለመሆኑ አንጎላችን ውስጥ ምን እየተካሄደ ነው? በአንጎላችን ውስጥ ያሉ ቢሊየን የሚቆጠሩ የነርቭ ሴሎች መረጃ የሚለዋወጡት በኤሌክትሪክ ሞገድ ነው። የሚጥል በሽታና መንቀጥቀጥ የሚከሰተው ግን እነዚህ የኤሌክትሪክ ሞገዶች በድንገት ሲተራመሱና ከቁጥጥር ውጭ ሲሆኑ ነው። ልክ የመብራት መስመር ሾርት ሲያደርግ ማለት ነው። ይሄ የኤሌክትሪክ መልእክት ልውውጥ መዛባት እንደተነሳበት የአንጎል ክፍል ምልክቱም ይለያያል። አንዳንዴ ሙሉ ሰውነትን ሊያንቀጠቅጥ ይችላል። አንዳንዴ ደግሞ የአንድ እጅ መርበትበት ወይም ደግሞ ለጥቂት ሰከንዶች ፈዞ መቅረት ሊሆን ይችላል። ለመሆኑ ለዚህ በሽታ ተጋላጭ የሚያደርጉን ነገሮች ምንድናቸው ብለን ብንጠየቅ ብዙ ምክንያቶችን እናገኛለን። ዋና ዋናዎቹን ስንመለከት በውሊድ ጊዜ የሚፈጠር የአእምሮ ጉዳት፣ ከፍተኛ የራስ ቅል አደጋ፣ በአንጎል ውስጥ የሚከሰቱ እንደ ማጅራት ገተር ያሉ ኢንፌክሽኖች፣ የስትሮክ አደጋ እና አልፎ አልፎ በዘር የመተላለፍ አጋጣሚ ተጠቃሽ ናቸው። በተለይ በሀገራችን በውሊድ ወቅት የሚፈጠር የኦክሲጅን እጥረትና በወቅቱ ሕክምና ያልተደረገላቸው ኢንፌክሽኖች ለበሽታው መስፋፋት ትልቅ ድርሻ አላቸው። ስለዚህ ለነዚህ ነገሮች ልዩ ትኩረት መስጠት ይገባናል። ታዲያ አንድ ሰው በሚጥለው ወቅት ምን እናድርግ? መጀመሪያ ረጋ በሉ። ትልቁ ስራችሁ በሽተኛውን በጎን ማጋደም ነው። በጀርባው ከተኛ ምራቁ ወደ ሳምባው ሄዶ ትንታ ሊፈጥርበት ይችላል። ራስ ቅሉ መሬት ላይ እንዳይላተም ደግሞ ለስላሳ ነገር ከጎኑ አድርጉለት። ሰዓት መያዝ እንዳትረሱ። መገንቀጡ ከ5 ደቂቃ በላይ ከቆየ ነገሩ አደገኛ ወደሚባል ደረጃ እየሄደ ስለሆነ በአስቸኳይ ወደ ሆስፒታል መውሰድ ያስፈልጋል። በዚህ ጊዜ አንጎል በቂ ኦክሲጅን ስለማያገኝ ለቋሚ ጉዳት ሊዳርግ ይችላል። አፍ ውስጥ ግን ምንም እንዳትከቱ። ማንኪያ ወይም ጨርቅ መክተት ጥርስን ከመስበር ውጭ ምንም ፋይዳ የለውም። ምላሱን ይውጣል የሚለው ፍርሃትም መሰረት የሌለው ተረት ነው። ወደ ሕክምናው ስንመጣ ምስራች አለኝ። የሚጥል በሽታ በአግባቡ ከተያዘ በሽተኛው ልክ እንደ ማንኛውም ሰው መደበኛ ህይወትን መምራት ይችላል። ከ70% በላይ የሚሆኑ ታካሚዎች በአንድ አይነት ኪኒን ብቻ በሽታውን መቆጣጠር ይችላሉ። ዋናው ቁም ነገር መድኃኒቱን ያለ ዶክተር ፈቃድ በፍጹም አለማቋረጥ ነው። መድኃኒት ማቋረጥ በሽታው ተመልሶ በከፋ ሁኔታ እንዲመጣ ያደርጋል። እንግዲህ በቤት ውስጥ ስንሆንም ልንዘነጋቸው የማይገቡ ወሳኝ ነገሮች አሉ። ከምንም በላይ እንቅልፍ ለታካሚዎች ወሳኝ ነው። በቀን ውስጥ ከ7 እስከ 9 ሰዓት በቂ እንቅልፍ አለማግኘት በሽታውን በቀላሉ ስለሚቀሰቅሰው በቸልታ ሊታይ አይገባም። ከአልኮል ጋር ያለንን ግንኙነትን ቢሆን ቆም ብለን ማየት አለብን። ምክንያቱም አልኮልና የሚጥል በሽታ መድኃኒቶች በፍጹም አይስማሙም። ሌላው ደግሞ ምግብን በሰዓቱ መመገብ ነው። የደም ስኳር መጠን ማነስ ራሱን የቻለ መንቀጥቀጥ ሊያመጣ ስለሚችል ጥንቃቄ ያስፈልጋል። ለማጠቃለል ያህል ለሚጥል በሽታ በሀገራችን ያለውን የተሳሳተ አመለካከት በመቀየር ታካሚዎች ሳይገለሉና ሳይሸማቀቁ ሕክምናቸውን እንዲከታተሉ ሁላችንም የበኩላችንን እንውጣ። ይህን ቪዲዮ ለሌሎች በማጋራት የእውቀት አምባሳደር ሁኑ። ጤናችሁ በእጃችሁ ነው።